ለምንድነው በየቤቱ ንፍሮ የሚቀቀለው? እማዬን ብትጠይቃት የእመቤታችን የቅድስት ድንግል ማርያም ልደት ነው አለችኝ። በልደትማ ኬክ ነው የሚቆረሰው። ግን እንዴት ነው የተወለደችው? ለምንስ ንፍሮን በላለን? ፍሳኩነ በልደታ ለማርያም የልብ ጀግኖች ሆይ ዛሬ እጅግ በጣም ደስ የሚል ታሪክ እነግራችኋለሁ። ታሪኩም ስለ ዓለም ሁሉ እናት ስለ እመቤታችን ቅድስት ድንግል ማርያም ልደት ነው። ከብዙ ዘመናት በፊት በሀገረ እስራኤል ኢያቄም እና ሐና የሚባሉ እጅግ ደግ ባልና ሚስት ነበሩ። እነዚህ ሰዎች ሀብታም ቢሆኑም ልጅ ግን አልነበራቸውም። በየቀኑ ወደ እግዚአብሔር እያለቀሱ ይጸልዩ ነበር። ጌታ ሆይ ልጅ ከሰጠኸን ለእግዚአብሔር ቤት አገልጋይ ይሆን ዘንድ እንሰጣለን ይሉ ነበር። አንድ ቀን እግዚአብሔር ጸሎታቸውን ሰማ። በሕልማቸውም የሚገርም ነገር አዩ። ቅዱስ ኢያቄም ያየው ሕልም ወይም ራእይ ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሱ ላይ ሲያርፍ፣ በሌላ በኩል ደግሞ ቅድስት ሐና ነጭ ወፍ ከሰማይ ወርዳ ወደ ሆዷ ስትገባ በሕልሟ ተመልክታለች። እንዲሁም ከረጅም ጊዜ በፊት የቅድስት ሐና የአያቷ አያት የሆነችው ቴክታ ነጭ እምቦሳ ከሆዷ ስትወጣ ያቺም እምቦሳ እየወለደች እስከ 6 ትውልድ ስትደርስ በሰባተኛው ላይ ጨረቃን ስትወልድ፣ ጨረቃዋ ደግሞ ፀሐይን ስትወልድ በሕልሟ አይታ ነበር። ነጯ ወፍ እመቤታችን ቅድስት ድንግል ማርያም ናት። በጣም ንጹሕና ቅድስት እንደሆነች ለማሳየት በወፍ ተመሰለች። ጨረቃዋም ድንግል ማርያም ናት። ከእሷ የወጣውና ዓለምን ያበራው ፀሐይ ደግሞ ጌታችን ኢየሱስ ክርስቶስ ነው። ልጆች በዚያን ጊዜ ክፉ ሰዎች አይሁድ ሊጎዷቸው ስለፈለጉ ኢያቄምና ሐና ተሰደው ወደ ሊባኖስ ተራራ ወጡ። በዚያ በጫካ ውስጥ ሳሉ ምግባቸው ንፍሮና ቆሎ ነበር። በዚህ መከራ ውስጥ ሆነው ግንቦት 1 ቀን እመቤታችን ተወለደች። እሷ ስትወለድ ጨለማው ተራራ ሁሉ በታላቅ ብርሃን ተሞላ። በሀገራችን ይህ ቀን የግንቦት ልደታ ወይም ልደታ ለማርያም ተብሎ ይከበራል። እናቶቻችን ያንን ተራራና ያንን የስደት ምግብ እያሰቡ ንፍሮ ቀቅለው ቆሎ ቆልተው ለጎረቤትና ለድሆች በፍቅር ያድላሉ። በቤተ ክርስቲያንም ካህናቱ በከበሮና በጽናጽን ዮም ፍስሐ ኮነ በእንተ ልደታ ለማርያም ዛሬ በማርያም ልደት ደስታ ሆነ እያሉ ይዘምራሉ። እንግዲህ የልብ ጀግኖች ሆይ ከዚህ ታሪክ እኛም እንደ ኢያቄምና ሐና መጸለይንና መታገስን እንማራለን። እመቤታችን ቅድስት ድንግል ማርያም የሁላችን እናት ስለሆነች ሁልጊዜ እንወዳታለን። የእመቤታችን በረከት ከሁላችን ጋር ይሁን። የልብ ጀግኖች ከመጽሐፍ ቅዱስና ከቅዱሳን ሕይወት የሚማሩ ጀግኖች